ሰላም ሰላም ወንድሜ ታማኝ እንዴነ ባለፈው ጊዜ ደውለልኝ ያው የምታውቀው ነው የኔ ነገር እያንዳንዷ የኢትዮጵያ ጉዳይኛ እጅ ሆና ተቸግረናል። በዛ ምክንያት ቢዚ ስለነበርኩ ስልክ ስላላነሳሁልህ በጣም ይቅርታ። እንግዲህ የሽማግሌ ነገር አስቸጋሪ ነው እና በዛ ምክንያት ነው አሁን ያለው ነባራዊ ሁኔታ ያው የቲፒኤልኤ ፋይል በአጠቃላይ ህዝቡን በሙሉ አነሳስቶ ኦልሬዲ ወደ ውጊያ እየገባ ነው ያለው። በዚህ ምክንያት ያው ባለፈውም እንደተከታተልከው መንግስት ከትግራይ መውጣትን እንደ ቁልፍ ወታደራዊ አማራጭና ታክቲካል አማራጭ አድርጎ ወስዶት ነበር። ይሄን እንደ ጥሩ ደግፈነዋል። ሰሞኑን በራያ መስመር ያው ረዘም ላለ ጊዜ ከኛ ልዩ ኃይል ጋር ግጭት ነበር። ያው በኋላ ላይ ዘግይቶም ቢሆን መከላከያ ጆይን አድርጎን ነበር። ነገር ግን ኮረም ላይ የተወሰነ በአመራርም በምንም በእኛ ልዩ ኃይል አመራርም በመከላከያ አመራርም ኮረም ላይ መበላሸት የማይገባው ነገር ተበላሸና ወደ ኋላ ተወጣ። ስለዚህ ኮረምን ይህን ያህል እንደው ትልቅ ውጊያ ነው የምትለው ውጊያ ሳንዋጋ ነው ኦልሞስት የለቀቅነው። ፋክቱ ይሄ ነው። ዞሮ ዞሮ ግን ስህተቱ የመከላከያ ብቻ ነው፣ የልዩ ኃይል ነው፣ የፌዴራል ፖሊስ ነው ልትላለህ፣ የሁሉም ነውና ለአንተ የተሟላ ኢሜጅ እንዲኖር ከሚል መነሻ ነው። አሁን ላይ ያው ቆቦ ላይ ሆኖ መከላከል አይቻልም። ማነው አላማጣ ላይ ሆኖ መከላከል አይቻልም። ቦታውን ታውቀዋለህ፣ አስቸጋሪ ስለሆነ አላማጣ ላይ ከሆነ ከግራ ካሶ እየተኮሰ ይቀጠቅጣል። ስለዚህ አላማጣንም ለቆ በግራ ካሶና በጩቤር መካከል ነው ወታደራዊ ቦታዎች ያሉት፣ እዛ ላይ ይዘናል። ከሌላው አካባቢ የተዘጋጀው ያው ሚሊሻ አደራጅተን ወደ ቦታው ልከን ነበር። እንግዲህ ያው እንደምታውቀው ሰው ይፎክራል፣ ወደ ተጨባጭ ተግባር ስታስገባው ግን ምክንያት ያበዛል። ወይ ቀለብ ያለቀኝ ይልብሃል፣ ወይ ጥይት አለቀብኝ ይልሃል፣ ወይ እንደዚህ ግራ ተጋባው ይልሃል፣ ወይ ምናምን ይልና ያው መሸሸቱን እንደ ምክንያት ይጠቀምበታል። ፋክቱ ግን ያ አይደለም። ንግግራችንና ፕራክቲካሊ ተጨባጭ ሁኔታ ላይ ያለን ስምሪት አንድ አይደለም። ይሄን ስነ ልቦና ማስተካከል አለብን ብለን እየሰራን ነው ያለነው። አሁን ይገርማል። የወሎ ሚሊሻ የምስራቅ ጎጃም ሚሊሻ ኦልሞስት ያዊ ሚሊሻ ኦልሞስት እያስቸገረን ነው ያለው። የምዕራብ ጎጃም ሚሊሻ የምትለው እያስቸገረን ነው ያለው። ወደ ኋላ ወደ ቤት መልሱኝ ጠቅላላ እያለ እያስቸገረን ያለው፣ እሱን ለማረጋጋት እየሞከርን ነው ያለነው። ልዩ ኃይሉ ራሱን አደራጅቶ በደንብ ውጊያውን አሁንም ለማስቀጠል እየሞከረ ነው። መከላከያም ጥሩ ሞራል አለው፣ ጥሩ መነሳሳት አለው። በዚህ 2 ቀን 3 ቀን እንግዲህ ወይ በደንብ አጥቅተን አንድ ነገር ማድረግ አለብን፣ ወይ የሆነ ነገር ማድረግ አለብን የሚል አቅጣጫ ተቀምጦ ነው ያለው። ከዛ ውጭ አሁን በጸለምት በኩል የወጡ ውጊያ ላይ ነው ያለነው። ጸለምት ማለት ማይጸምሪ አካባቢ ጠዋት እነሱ ይዙታል፣ ማታ እነሱ ይዙታል። አሁን ራይት ነው ጸለምት ውጊያ ላይ ነው ያለነው። እዛ ላይ የደቡብ ጎንደር የጋይንት የሚሊሻ የደብረ ታቦር ሚሊሻ ገጥሟል። የሰሜን ጎንደር የጸለምት ሚሊሻ ገጥሟል። የዚህኛው ሚሊሻ ባህሪ ደግሞ በጣም ይገርማል። መሸሸት የሚባል አያውቅም። ይልቁንም በተሟላ ሳይሆን ተሟላ ቀለብ ሳይሆን በቃ በያዘው ነገር ነው የሚዋጋ። በጣም ነው ፕራውድ የምታደርገው እዛ አካባቢ በመፈጠር ህዝብን እንደ ህዝብ አንዱን ካንዱ ማወዳደር ተገቢ ባይሆንም በጣም ነው የምትገረመው። እና እዛ ላይ አሁን ውጊያ እየተካሄደ ነው ያለው። አሁናዊ ሁኔታው ጸለምትን ነገ ጠዋት አካባቢ ሌሊት ላይ ኦልሬዲ እስከ ተከዜ እናሻግረዋለን ብለን እየሰራን ነው። እንግዲህ የሚሆነው አይታወቅም። ውጊያ እንደ ኳስ ጨዋታ ነው፣ አታውቅም ምን ሊከሰት እንደሚችል። ሌላኛው የወልቃይት አካባቢ ነው። ወልቃይት ላይ የማዕከላዊ ጎንደር ይሄ የአርማጭሆ፣ የቋራ፣ ያለፋ፣ የጣቁሳ፣ የመተማ፣ እዚህ በለሳ ጠቅላላ ሚሊሻ አስገብተንበታል። እዛ ላይ ያለው መነሳሳት ጥሩ ነው። ጠላት ሙከራ በተደጋጋሚ ጊዜ አድርጓል። አዲጎሽ አካባቢ አታውቀው ይሆናል እንጂ እዛ ላይ ሞክሮ አልተሳካለትም። ግን
ከዚህ ቀጥሎ ኃይሉን አሰባስቦ ወደዛ እንደሚመጣው ቀን እኛም የመጨረሻውን ጭፍጭፍ አድርገን ከተሸነፍን ተሸንፈናል የምንልበት ካሸነፍን ደግሞ በትክክልም ማንነታችን የምናስከብርበት ቦታ ስለሆነ አልመን እየሰራን ነው ያለነው። እንግዲህ ሰሞኑን እዚህ ሁኔታ ላይ ነው ያለነው። አጠቃላይ አሁናዊ የጦርነት ሁኔታ እንደሚመስለው መረጃ እንዲኖርህ ብዬ ነው። እንደዚህ አንዳንዴ ታይም ሲኖረኝ በዋትስአፕ እንደዚህ ቴክስት አደርግልሃለሁ። የኔ ያለንበት ሁኔታ ከባድ ነው። ሁኔታው ከባድ ነው። ያው ስታሸንፍ ሁሉ ጀግና ጀግና ይባባላል። እኔ ነኝ ይህን ውጊያ የመራሁት ይልሃል። ጠቅላላ እንደኛ ነኝ ይልሃል። ደግሞ እንደ ትናንትናው አይነት እንደ ኮረሞ አይነት ችግር ሲፈጠር ተጠያቂው የክልሉ መንግስት ነው ወይ አገኘው ነው ወይ አብይ ነው ወይ በቀለ ነው ይልሃል እና ኃላፊነት መውሰድ አይፈልግም። እና አሁን ትላንትና ጥሪ አስተላልፌያለሁ። የሀገራችን የመከላከያ ሰራዊት የነበረ ሰው በሙሉ እንዲገባ፣ አሁን ተዋጊ ነው የምንፈልገው ወደ ውጊያ እንዲገባ፣ ፖሊስ የነበረ መከላከያ የነበረ መሬት ላይ የሚዋጋ እና የሚያዋጋ ሰው ኦልሬዲ ጥሪ አስተላልፈን እየተመዘገበ ነው። ወጣቶች አሁን ጥሩ መነሳሳት አለ። ይሄ ዝም ብለህ በሽማግሌ እጅ ያለ ትጥቅ አንድ መልክ አስይዘን ወጣቱን አስታጥቀን ወደፊት መግፋት መቻል አለብን። ወያኔን ለአንዴና ለመጨረሻ ጊዜ ካልታገልነው በስተቀር ህዝባችንን በተለይ ደግሞ የአማራን ህዝብ በተለይ ደግሞ የጎንደርን ህዝብ ለማጥፋት የመጨረሻ ውሳኔ ወስኖ ነው እየተንቀሳቀሰ ያለው። የኦሮሚያ ክልል መንግስት አንድ 10,000 የሚጠጋ ሚሊሻ መልምሎ አብሮን ለመዋጋት ዝግጅቱን ጨርሶ ኦልሞስት ሰራዊት እየመጣ ነው ያለው። ጥሩ መነሳሳት አለ። ደቡብም እንደዛ እያደረገ ነው። ሶማሌም ልሞክር እያለ ነው። አሁን የወልቃይት የጠገዴ ጉዳይ የኢትዮጵያ ህዝብ ጉዳይ አጀንዳ የኢትዮጵያ ህዝብ አጀንዳ እንዲሆን ለማድረግ እየሰራ ነው ያለው። ይሄ ነው ያለው። አሁን ህብረተሰባችን ውስጥ ስነ ልቦናውን ከፍ የማድረግ የአጥቂነት ስሜት እንዲኖረው የማድረግ ስራ መስራት አለብን ብለን እየሰራን ነው ያለነው። በጣም በሚገርምህ እኔ አይቸው የማላውቅ ከፍተኛ የሆነ የስነ ልቦና የበታችነት ስሜት በብዙ አካባቢ ታስተውላለህ። ይሄንን በደንብ ማስተካከል ካልቻል ሚዲያ ላይ እንደምናቀራራው የሆነ ቦታ ላይ እንደምናቀራራው የአማራ ህዝብ ጀግንነት የአማራ ህዝብ ጀግንነት ማውራት በጣም ከባድ ነው። ያው አንተ ወንድሜ ስለሆንክ ይሄን ለመግለጽ ያህል ነው። እና ትንሽ ህዝባችን በሞራሉ በተጨባጭ ከፍ ያለ መሆን አለበት። ሶሻል ሚዲያ ላይ እንደሚጻፈው ለቅሶና ሰርግ ላይ እንደሚፎክረው እውነትም እንደዛ ሆኖ ተጨባጭ መገኘት አለበት። እኔ እውነት ለመናገር ከትግራዮች የቀናሁት መነኩሴዋ በርበሬ ትረጫለች፣ ቄሱ በቃ አማራ እንግደል ብሎ ሲቀሰቀስ በጣም ነው የምትገረመው። መቀስቀስ ብቻ አይደለም፣ በተግባር ጦርነት ይሳተፋል። በተግባር ታንክ ላይ መጥቶ ይወጣል። እና ህዝቡን እንዴት እንደሚያነሳሱት ኦፍ ኮርስ ማይኖሪቲ ሳይኮሎጂ ነው፣ ግን ቀላል ህብረተሰብን በማነሳሳት ደረጃ የሰሩት ስራ ቀላል አይደለም። ሁሉም የትግራይ የፖለቲካ ኃይሎች አንዱ ነዋል። አሁን እኛ ጋር የሚጎለው ይሄ ነገር ነው፣ አንድ የመሆን ችግርና እንግዲህ የቻላችሁትን ሁሉ አድርጉ። አበበ በለው ደውሎልኝ ነበር የሆነ ነገር ዝም ብሎ ለጦሩ ገንዘብ እናዋጣ ባይባልም በተፈናቃይ ስም ገንዘብ እናዋጣ እና ቢያንስ ሰራዊቱን የምታጠናክሩበት ሁኔታ እንድታመቻችሁ ብሎ የነበረ ጥሩ ነው፣ ጥሩ ሐሳብ ነው ብዬዋለሁ። እናንተንም አማክራቸው፣ ሌሎችንም ሰዎች አማክራቸውና እንደ ጎፈንድሚ እንትን አዘጋጅታችሁ ለተፈናቀሉ በሚል ግን ክሪቲካሊ ዋና ፐርፐዙ ግን ለሰራዊቱ ቀለብ፣ ለሰራዊቱ ልብስ፣ ለሰራዊቱ በየቀኑ በሚሊዮን የሚቆጠር ገንዘብ የሚያስፈልግ ቀለብ ለማቅረብና ይሄን ለማድረግ የሚያስችል ድጋፍ እናድርግ ብለው አንዳንድ ሰዎች ይጠይቁኛል። አንተ ምን መሆን መቻል እንዳለበት ዳይሬክሽን መስጠት ጋይድ ማድረግ ይጠበቅብሃልና በዚህ ወቅት ከመተባበር ውጭ ሌላ ነገር የለውም። አሁን ግምገማ ለምን ነው እንዲሆነው? ኮንስፓይሬሲ አለ፣ ኮንስፓይሬሲ የለም። መከላከያ ምንድነው? ፌደራል ፖሊስ ምንድነው? ልዩ ኃይል እንደዚህ ነው፣ አገኘው እንደዚህ ነው፣ አብይ ወዲህ ነው፣ ታማኝ ወዲያ ነው ብሎ መገምገም ኋላ ሁሉ ነገር መልክ ስናስይዘው ምናየው ይሆናልና በዚህ መንገድ ብንነጋገር ብዬ ነው። በተረፈ ያለው አፕዴት ይሄ ነው። ደህና ሁኑ። ሰላም በልልኝ ቤተሰብክን። ታንኪዩ